አብርሃም እችን ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። 11 ላይ ይህን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። አብርሃም ምን ሆነ? ምን ውስጥ ገባ? አጣብቂኝ ውስጥ ገባ። አብርሃም እግዚአብሔር ተናግሮት የወጣ በጣም በኮንፊደንስ የወጣ አብርሃም አማኝ የሚያምን ድምፁ ሰምቶ የወጣ አብርሃም እዚህ ቤት ላይ ግን አጣብቂኝ ውስጥ ገባ። ዛሬ ጠላት እንደዚህ ከልላችሁ ያለ በጠላት ከለላ ተከብባችሁ ያላችሁ በአጣብቂኝ ውስጥ ያላችሁ እግዚአብሔር እጅ ይዘረጋል። እግዚአብሔር እጅ ይዘረጋል። ከአጣብቂኝ የሚያወጣ እግዚአብሔር እጅ ይዘረጋል። አብርሃም ግራ ተጋባ። በዚህ ምን ያለችው ነው? ሳራ ይሄ ከልጄ አይወርስም። ደግሞ የመጣው ልጅ እስማኤል የሚባል ደግሞ ሰው ነው። ምን ይደረግ? ከአብርሃም ነው የተወለደ። አብርሃም የት ይግባ? ፈጥነህ ምን አደረገው አለችው። ከልጄ ስለማይወርስ ማይገባው ስለሆነ ከአጋር ከእናቱ ላይ አሳድዳል፣ አውጣት ከዚህ ቤት። ከዛ አጋር ሲያይ ፊቷ ታስደነግጣለች። ወዴት ትሄድ? ልጁ ሲያይ ሕፃኑ ልጁ ያለቅሳል፣ ያለቀሰ። ሳራ ሲያይ ሳራ ደግሞ ፍጠን ያለችው ነው። ይስሐቅ ሲያይ ወራሽ እሱ ደግሞ ኮራ ብሎ እንደዚህ ያለ ነው። አብርሃም ወዴት ሄድ? እንደዚህ ሲል አጣብቂኝ፣ ወደዚህ ሲመለስ ምንም የሚያደርገው ጉዳይ አጣ። አጣብቂኝ ውስጥ ያላችሁ ዛሬ መልእክት ለእናንተ አሜን። ወደፊት ስታዩ ግራ ገብታችሁ ያለው ወደ ቀኝ ወደ ግራ ወደ ኋላ በአጣብቂኝ ውስጥ ያላችሁ መልእክት ለእናንተ ይዤ መጥቻለሁ። አሜን። ከአጣብቂኝ ውስጥ እግዚአብሔር ያወጣችኋል። ከአጣብቂኝ ውስጥ እግዚአብሔር ያወጣሃል። ምን አለብህ? አሜን ብለህ ብትወስድ መውጣት አትፈልግም እንዴ? ትፈልጋለሽ? አሜን ብለህ ውሰድ። ከአጣብቂኝ ውስጥ እግዚአብሔር ያወጣሃል። አንድ ሰው እወጣለሁ ይበል። ከአጣብቂኝ ውስጥ እወጣለሁ ይበል። አብርሃም ግራ ተጋባ። ሲያይ አጋር አለች ልጇ ላይ እንደዚህ ፈሰጠጥ ብላ ሲያይ ሳራ ደግሞ ፍጠን ልጇ ይላል። ከዚህ አይወርስም ያለች አብርሃም ምን ያድርግ? ግራ ገባው። ችግር ውስጥ ገባል። መጽሐፍ ቃል ሲና ምናል 11 ላይ ይሄን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። ችግር ሆነበት ማለት ደግሞ በቃ ምን ያደርጋል? ወደዚህ ምንም መፍትሄ ነው። እጅ መጣ። አሜን። ሐሳብ መጣ። አሜን። ከሰማይ ሐሳብ መጣ። አሜን። ከሰማይ እጅ መጣ። አሜን። አብርሃም ከአጣብቂኝ ውስጥ የሚያወጣ እግዚአብሔር እጅ ተዘረጋ። ለማን ይሁንልህ ይሄ መልእክት? በኢየሱስም ከአጣብቂኝ ውስጥ ትወጣለህ። የሚያወጣ እግዚአብሔር እጅ ዛሬ ይገለጥልሃል። ዛሬ ይገለጥልሻል። ዛሬ ይገለጥልሃል። አንድ ሰው አሜን ይበል። የሚወጣ ሰው እያየው ነው። የሚወጣ ሰው እያየው ነው። በዚህ ጠላት ግራ ገብቶ ያለ ዛሬ ትወጣለህ። ዛሬ ትወጣለህ። ዛሬ መውጣት ይሆንልሃል። ዛሬ ትወጣለሽ። አንድ ሰው ወጣው ይበል እስኪ። እስከ ወጣው በሉ እስኪ። ትገቡና ወጣው በሉ እስኪ። ከአጣብቂኝ ውስጥ በሉ እስኪ። ወጥቻለሁ በሉ እስኪ። አሜን ነው ወይ? ሃሌሉያ። ዛሬ መውጣት ይሆናል። አሜን። ሰማይ ተከፈተ። ወደ አንተ ሰማይ ተከፈተ። ወደ አንቺ ሰማይ ተከፈተ። ወደ እናንተ ሰማይ ተከፈተ። ወደ እኔ ሰማይ ተከፈተ። አሜን ያለ ይሁንለት። ሃሌሉያ። አብርሃምን ከግራ ገብቶት ያለ ነፃነት እንዲሆንለት እግዚአብሔር መጣና እንዲህ አለው። 12 ላይ እግዚአብሔርን አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን። የኔ ነገር እየተሰራ ነው። በመገረም እየተሰራ ነው። ነገር የሚያወጣ እግዚአብሔር እየተዘረጋ ነው። እጁ እየዘረጋ ነው። ያንተ ደግሞ እየተዘረጋልህ ነው። ያንቺ እየተዘረጋልሽ ነው። አሜን ነው ወይ? ወይ እኔ ግራ ገባው ጠላት። አንተ እኔ ግራ ገብቶት የነበረ አዋጅ ተገልብጦ እዛ ሽብር ውስጥ ገባ። እዛ አጣብቂኝ ውስጥ ገባ ጠላት። እዛ ሽብር ውስጥ ገባ ጠላት። አሜን ነው ወይ?
ጌታ ነው። በጣም ያለው ስለ ባሪያ ስለ ብላቴናው አትዘን፣ ሳራ የምትነግረን ቃል ስማ፣ በይስሐቅ ዘር ይጠራልሃልና አለው። የባሪያይቱን ልጅ ደግሞ ሕዝብ አደርጓል። ዘርህ ነውና ዘሩ ስለሆነ እኮ ነው አጣብቂኝ ውስጥ የገባ አይደለም። የእሱ ዘር ስለሆነ እኮ ነው ይዘህ ትውጣ ሲባል አብርሃም የሆነ ነገር ቀድሞ የነበረው ይስሐቅ ጡት በተወ ሰዓት ድግስ ነበር ይላል። እዚህ ድግስ ነበረ። ሳራ መጣችና አውጣልኝ ስትለው አዘን ውስጥ ተቀየረ። አያችሁ፣ አብርሃም በአዘን ውስጥ በአጣብቂኝ ውስጥ ገብቶ ያለ እግዚአብሔር መጣና ምን አድርጓል? ዘርህ ነውና ብዙ ሕዝብ አድርጓል። ብዙ ሕዝብ ትሆናለህ። ለብዙ በረከት ትሆናለህ። ለብዙ ሰዎች በረከት ትሆናለህ። እግዚአብሔር የተናገረ ያደርግልሃል። በኢየሱስ አንድ ሰው ከአጣብቂኝ ውስጥ ወጣው ይመስል ከችግር ወጣው በምስኪን ከማጣት ወጣው በምስኪን ከጭንቀት ወጣው በምስኪን ከማጎነት ወጣው በምስኪን አሜን ነው ወይ? አሜን ነው ወይ? ሃሌሉያ። አብርሃም ከዛ የሰማው መጣና አብርሃም ያለ አብርሃም ማልዶ ተነሳ። አብርሃም ማልዶ ነው የሚነሳው ደግሞ ኢየሱስ ጌታ ነው። አብርሃም ዝም ይበቃ እንደዚህ ነው። እዛ አልፈን ስንሄድ እኮ ምዕራፍ 22 ደግሞ ራሱ አብርሃም ምን አደረገ? ማልዶ ተነሳኝ። ግን እዚህ ደግሞ አብርሃም ማልዶ ተነሳና እንጀራ ወስዶ የውሃን አቁማዳን ለአጋር በትከሻዋ አሸከማትና ብላቴናዋን ይዞ ውሃ ይዞ ምግብ ይዞ ለአጋር ምን አደረጋት? አጣብቂኝ ውስጥ የነበረ አንድ የሆነ ነገር ገለል አለ። ዛሬ ገለል ይልልሃል። ዛሬ ገለል ይልልሃል። ተጭኖብህ ያለ ገለል ይልልሃል። አጣብቂኝ ውስጥ ያለ ገለል ይልልሃል። ጠላት ዛሬ እዛ ላይ ይገባል። ራሱ ጠላት ዛሬ እዛ ላይ ይገባል። ሽብር ውስጥ ይገባል። አጣብቂኝ ውስጥ ይገባል። ጠላት አንድ ሰው አሜን ይበል። አብርሃም ምን አደረገ? ሸክማትና ሄደት ቻው አንድ ድምፅ ሰጥቷል። ለብዙ ሕዝብ አድርጓል። በቃ በዚህ አልፏል። እስማኤል እየሄደ ያለ አይሞትም፣ የብዙ ሕዝብ ይሆናል። እሱ አሁን እዛ ቤት ላይ እርፍ አለ። ኢየሱስ ያሳርፋቸዋል። አምላካችን እግዚአብሔር ያሳርፈናል። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ያሳርፈናል። አንድ ሰው ያሳርፈናል። እረፍት ዛሬ ይለቀቃል። አጣብቂኝ ውስጥ ትወጣለህ፣ እረፍት ይሰማሃል። አጣብቂኝ ውስጥ ትወጣለሽ፣ እረፍት ይሰማሻል። በኢየሱስም እረፍት ይታዘዝልሃል። ታልፋለህ በኢየሱስ ስም። ታልፋለህ። ታልፋለሽ በላይ አሜን ነው ወይ? ኢየሱስ ያድናል። ከዛ አብርሃም ማልዶ ተነሳ። ቻው አጋር ቻው እስማኤል ቻው ብሎ አረፈና እሱ አሁን የአብርሃም ታሪክ እንደዚህ ጸጥ አለና ተዘጋና ታሪኩ ደግሞ ቀጠለ። የአጋር ታሪክ ቀጠለ። አጋር ደግሞ አሁን እዛ ምድረ በዳ ላይ ስትሄድ አጣብቂኝ ውስጥ ገባች። አትቱ አጣብቂኝ ውስጥ ገባች። ውሃ አለቀ፣ ምግብ አለቀ። ምን ታድር? ምድረ በዳ ነው ደግሞ። እባካችሁ እርዱኝ ብትለው ቤት የለም። የት ነህ ብትለው ስልክ የለም። ስታይ ምድረ በዳ፣ ስታይ ምድረ በዳ፣ ስታይ ምድረ በዳ ነው። ምንም የሚገኝበት ሰፈር የለም። ውሃ አለቀ፣ ምግብ አለቀ። ከዛ እሷ ምን አደረገች? እኔማ ይሄ ነገር ከደረሰብን ልጄ እየሞተ ማየት ስለማልፈልግ ብላ ቀስት የሚወረወር ርቀት ከእሷ ምን አደረገችው? እዛ አስጠግታ እሷ እዚህ ሆነ። ልጇ ደግሞ እዛ እያለቀሰው እያለ በጥማት በምግብ በመራቡ እያለቀሰ ነው። አጋር የእሱ ሞት እንዳታይ የልጇ ሞት እንዳታይ ከእሱ ርቃለች። ግን ርቃ ደግሞ ዝም አላለችም። እየተመላለሰች እያለቀሰች ነው። የቱናን ከእሱ ርቃ እየተመላለሰች ሰፈሩ ላይ እዚያ አካባቢ ላይ እያለቀሰች ከዛ ምን ይላል መሰላችሁ? እግዚአብሔር የልጁ ለቅሶ ጮት ሰማ። እስማኤል ውሃ ጠምቶ እኮ ነው፣ ተርቦ እኮ ነው ሲል ጆሮ የሚሰማ የእግዚአብሔር ሁሌ ክፍት ነው።
እንደ ዳጎን አይደለም። ፍልስጤም የዳጎን አምላክ አይደለም እናመልከው። የ450 በዓል ኤልያስ ተወዳደራቸው በዓል አይደለም ብናመልከው። የእኛ አምላክ የኤልያስ አምላክ ነው። ጮት የሚሰማ አምላክ ነው። ለቅሶ የሚያይ አምላክ ነው። አንድ ሰው አምላክ ይበል እስኪ። የኔ ጮት ይሰማል በል እስኪ።